የድህረ እውነትን ዘመን በእውቀትና በእውነት በሚል መርህ ከፍተኛ የክህሎት አቅም መገንቢያ ስልጠና መድረክ ላይ ሁላችሁንም እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ማለት ፈልጋለሁ። የብልጽግና ዋና መስሪያ ቤት የዓለም አቀፍና የህዝብ ግንኙነት ዘርፍም ይህንን ትልቅ አቅም የሚፈጥር በሚዲያውና በዘርፉ ትልቅ አብዮት መፍጠር የሚያስችልን ትጥቅ እንድንታጠቅ ያደረገውን ስልጠና በመጀመሪያ ደረጃ ደግሞ ለአዲስ አበባ ቅድሚያ ሰጥቶ መድረኩ እዚህ እንዲጀመር ስላደረገ እባካችሁ ክብር አቅርቡልኝ። በጣም ርዕሱ በራሱ ትልቅ የመወያያ ትልቅ ሐሳብ ያለው ነው። ያለንበት ዘመን የድህረ እውነት ነው። ይሄ የድህረ እውነት ዘመን በሚገርም ሁኔታ አንዳንዱ ጉዳዮች በፍጹም ስህተት ማይመስሉ የሚመስሉ ሰውን ወደ ተሳሳተ አቅጣጫ ወስዶ ለከፍተኛ እልቂት እና ግጭት የሚዳርጉ ወይንም ደግሞ ለከፍተኛ ፖለቲካ ቀውስ ሊዳርጉ የሚችሉ በጣም በቴክኖሎጂ የተካኑ በሐሳብ በትርክት የተቀመሙ መስሎ የሚቀርቡበት ዘመን በመሆኑ ያንን የድህረ እውነት በመረጃና በማስረጃ አስደግፎ ወደ ትክክለኛ ሁኔታ ለማምጣት እጅግ መትጋትን መልፋትን የሚጠይቅ ነው። በሌላ መልኩ ደግሞ የብልጽግና ፓርቲ በተቀዳ ርዕዮተ ዓለም ከምዕራባውያን ወይ ከሆነ ሀገር በመጣ የርዕዮተ ዓለም እሳቤ የሚጨነቅ የሚጠበብና በሱ ውስጥ ሲኖር ሲዳክር የሚውል ሳይሆን አገር በቀል በሆነው በአገራችን ውስጥ ያለፉ 100 ዓመታት የነበረውን የፖለቲካ ትርክትና ሂደት በጥልቀት መርምሮ ገምግሞ አጥንቶ ለኛ አገር ለኛ እሳቤ ለኛ አገር ፖለቲካ እኛን የሚመስል ችግራችንን የሚፈታ በሌሎች አገሮች ያሉ ልምዶች ካሉ ደግሞ ከኛ ጋር አዋስተን አቀናጅተን መጠቀም እንችላለንና ለኛ ሊሆን የሚችለው መልካም እሳቤ ሊሆን የሚችለው ደግሞ መደመር ላይ የተመሰረተው እሳቤያችን ነው። ይሄ እሳቤ ደግሞ መሰረቱ እውነት ነው። የሆነ አስተሳሰብን ኮፒ አድርገን አምጥተን እሱን ለመሆን የምንጥር ሳይሆን የኛ ሀገር ሁኔታ የሚመስል ለዛ የምንለፋ የምንተጋ እውነትና ሐቅን ይዘን ይሄ እውነትና ሐቅ ደግሞ በእውቀት ተሟሽቶ ተገርቶ በየለቱ የሚያጋጥመንን የዓለም ዳይናሚዝም እየተሻገረ ሊሄድ የሚችል ስለሆነ እውነትም እውቀትም መላበስ ከኛ ይጠበቃል ማለት ነው። እኛ የተሰለፍነው ለፖለቲካ ዓላማ ነው። ፖለቲካችን እውነት ነው፣ እውቀትም ነው። ይህን እውነትና እውቀት ላይ የተመሰረተ የፖለቲካ እሳቤያችንና የፖለቲካ ዓላማችንን ለማሸነፍ ሰላማዊ የፖለቲካ ትግል ማድረግ በእጅጉ ያስፈልገናል። ሰላማዊ የፖለቲካ ትግል ለማድረግ አውዱ የሚጠይቀውን ዝግጁነት ማረጋገጥ ከኛ ከአመራሩ በትልቁ ይጠበቃል ማለት ነው። ስለዚህ የአዲስ አበባ የብልጽግና ፓርቲ የሚዲያ ሰራዊቱን የሚመሩ ጀነራሎች፣ ወታደሮች፣ አዛዦች በውስጣቸው በቀላሉ ስምሪት የሚሰጧቸው ትዕዛዝ የሚሰጧቸው ከ850 በላይ አባላት አሉ። ከዛ ባለፈ ደግሞ እጅግ በከፍተኛ ሁኔታ ድጋፍ የሚሰጡ ከፍተኛ የከተማችን ነዋሪዎች አሉ። ይሄ በዚህ ብቻ በቃ አይደለም። ከተማችን የሀገራችን መዲና ነች። በከተማችን የምናንቀሳቀሰው የምናከናውነው እያንዳንዱ ፖለቲካ ስራ ለሀገራችን የፖለቲካ ጉዞ ትርጉም አለው። ስለዚህ ኃላፊነታችን ድርብ
ድርብርብ ነው ማለት ነው። ይህንን ድርብርብ የሆነ ኃላፊነት ለመወጣት እና ከውስጣችን ያሉ የሚዲያ ሰራዊቶቻችንን ወታደሮቻችንን ወደ ተሟላ የትግል አቅም ብቁ ሆኖ እንዲገኙ ለማድረግ እንዲያስችል በእኛ ደረጃ የተካነ አቅም የገነባ ትዕዛዝ መስጠት የሚችል አውዱን ታሳቢ ያደረገ የወትሮ ዝግጁነትን ማረጋገጥ ግድ ይላል። በውትድርና ዓለም ውስጥ አንድ ወታደር በስልጠናው ጊዜ በቅድመ ውጊያ ከመግባቱ በፊት በሚያደርጋቸው ስልጠና ሂደት ውስጥ በእጅጉ ላብ እና ድካም መውጣት መውረድ ካበዛ እና ከፍተኛ መውጣት መውረድን ካደረገ መስዋዕትነቱን ይቀንስለታል። ላብ በላብ ተንጠፍጥፎ የሚበቃ ወታደር የደም መስዋዕትነቱን ይቀንስለታል። ልክ እንደዚሁ ማለት አሁን ባለው ድህረ ዓለም ውስጥ በጣም የመረጃ ፍሰቱ ልክ የሌለ ከመሆኑ ጋር ተያይዞ በዚህ ውስጥ የኛ እውነት እንዴት አድርጎ ነው አብርቶ ለሁሉም በትክክል ሊደርስ የሚችለው? በተለያዩ የውሸት አጀንዳዎች የተሳሳቱ የፖለቲካ ትርክቶች ተከሽኖ ተቀምሞ የሚቀርቡ የተሳሳቱ የድህረ እውነት ፖለቲካ ትርክቶችን የኛ እውነት እንዴት አድርጎ ፈልቅቆ ከዛ ውስጥ ይወጣና ብርሃን ይሆናል? እንዴት ወደ ሁሉ ጋር ደርሶ ይሄ የያዝነው እውነት ለሀገራችን የቀጣይ ጉዞ ለሁለንተናዊ ብልጽግናችን ምቹ መደላድል ይፈጥራል? አንድ ወታደር የሚዋጋው ለዓላማ ነው፣ ለግቡ ነው። በፖለቲካ ውስጥ የተሰለፍን አመራሮች ደግሞ የተሰለፍንበት ለዓላማ ነው፣ ለግብ ነው። እዚህ ግብ ጋር ለመድረስ እንዴት አድርገን በእኛ ላይ ያለውን ትጥቅ ለምንፈልገው ዓላማ ማዋል ይገባናል የሚለውን እንድናቅበትና እንድንዘጋጅ ነው። ይሄ ደግሞ ሁል ጊዜ እያደገ እየሰፋ በመጣው የእውቀት ዓለም ውስጥ እየተሞላ ሊሄድ የሚችል ነው ማለት ነው። ቴክኖሎጂው በየዕለቱ እያደገ እየሰፋ የሄደ ያለ እውቀት ነው። ይሄንን እውቀት ሳንታክት ሳንሰላች ሁል ጊዜ እንደ ወትሮው ሁሉ ብቁ መሆን ከዚህ አመራር ይጠበቃል ማለት ነው። ስለዚህ በዚህ መድረክ ስንገኝ እውቀቱ ያላቸው አድቫንስ ያደረጉ መረጃ ያላቸው በጉዳዩ ላይ የተሻለ ማብራሪያ የሚሰጡ የሚችሉ አመራሮች ባለሙያዎች ይህንን ስልጠና ለመስጠት የተዘጋጁ ስለሆነ ከኛ በዚህ መድረክ ቆይታችን ውስጥ እንዳንባክን ለሌሎች ባልደረቦቻችን ቅድም ላሉ ለሚዲያ ሰራዊቶቻችን ማድረስ የምንችለውን ሀብትና አቅም በዚህ በቆይታችን ሃርቨስት ያደረግን መሆናችንን ዝግጁነታችንን በእጅጉ ማረጋገጥ ይጠበቃል ማለት ነው። ይሄንን በማድረግ ደግሞ የሚሰጡ የስልጠና ጉዳዮች ርዕሶችና መልእክቶችና ሐሳቦች ዕውቀቶች ክህሎቶች ጠብ ሳይል ሳይባክን ወደ ሁሉም የሚዲያ ሰራዊቶቻችን በማድረስ የማዕከሉን ልፋት አዲስ አበባን ደግሞ የብልጽግና ተምሳሌት እናደርጋለን ላልነው ትልቁ ተልዕኮችን አቅም ሊሆን እንደሚችል ምንም ጥርጥር የለኝም ማለት ነው። ስለዚህ በቆይታችሁ የሚሰጣችሁን ስልጠና በተሟላ ንቃት እና ዝግጁነት በመውሰድ ያለባችሁን ኃላፊነት ታሳቢ ባደረገ መልኩ በዲሲፕሊን ስልጠናው ከጀምሮ እስከሚያልቅ ድረስ እንድትከታተሉ ኃላፊነት ባለው መልኩ ወስዳችሁ ለቀሪ ቀጣይ ለአባሎቻችን ለከተማችን ደጋፊዎች በስፋት በዚህ መልኩ ሄደን የአዲስ አበባን የሚዲያ ሰራዊት እንደ ወትሮ ሁሉ ዝግጁ ለሁለንተናዊ ብልጽግናችን ጉዟችን አስተማማኝ ክንድ በማድረግ ሂደት ውስጥ ተልዕኳችሁን እንደምትወጡ ምንም ጥርጥር የለኝም። ይሄንን ስልጠና ለመስጠት ለመጡ አሰልጣኞች፣
ከፍ ያለ ምስጋና ከወዲሁ ማቅረብ እንፈልጋለን። የእናንተ የስልጠና ጊዜያችሁ ያማረ የተሳካ እንዲሆን እመኛለሁ። መልካም የስልጠና ጊዜ እንዲሆንላችሁ እመኛለሁ። ስልጠናው በይፋ ተከፍቷል ማለት ነው። አመሰግናለሁ።